ኢየሱስ ክርስቶስ ተገለጠ። ሊቀ ካህናት ሆኖ ምን ሆኖ አልኳችሁ? ምን ሆኖ? ሊቀ ካህናት ሆኖ መስዋዕት ሆኖ ተገለጠ። ተመልከቱ፣ ሊቀ ካህናት መስዋዕት ያቀርብና ሰውን ከእግዚአብሔር ጋር ያስታርቃል። ስለዚህ ለኛ ሊቀ ካህናት ሆኖ የመጣልን መልአክም አይደለም፣ ነቢይም አይደለም፣ ሐዋርያም አይደለም። ሊቁ ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ እንዲህ ብሎ ይናገረናል። ከመላእክት ወገን ሊቀ ካህናት አልሾመልንም። ከምን ወገን? ከምን ወገን? ከመላእክት ወገን አልሾመልንም፣ ወይንም በሩቅ ብእሲ አላዳነንም፣ ራሱ ሊቀ ካህናት ሆነን እንጂ አለ። ኢየሱስ ክርስቶስ ራሱ ከሰማይ ወርዶ ከድንግል ማርያም ተወልዶ እውነተኛ የዘለዓለም አስታራቂ ሆኖ ተገለጠልን እንጂ። ታዲያ ሊቀ ካህናት መስዋዕት እንደሚያቀርበው ሁሉ ዕለተ ዓርብ አዳም ላጠፋው ጥፋት ለአዳም በደል ካሳ ይከፍል ዘንድ ሊቀ ካህናቱ መስዋዕት አቀረበ። ተመልከቱ፣ ለአዳም ኃጢአት አዳም ኃጢአቱ ይቅር እንዲባል አዳም በደሉ እንዲደመሰስለት ሊቀ ካህናት ሆኖ መስዋዕት አቀረበ። መስዋዕት ማቅረብ ብቻ አይደለም። ኦሪት ላይ የነበሩ ሊቀ ካህናት በግ ያቀርባሉ፣ ፍየል ያቀርባሉ፣ የሚቃጠል መስዋዕት፣ የበደል መስዋዕት፣ የኃጢአት መስዋዕት፣ የደህንነት መስዋዕት ከብቶችን አርዶ ያቀርባሉ። የከብቶቹን ደም ወደ ቅድስተ ቅዱሳን ሊቀ ካህኑ ይዞ ገብቶ በየዓመቱ መስዋዕት ያቀርባል። ኢየሱስ ክርስቶስ ግን የአዲስ ኪዳኑ ሊቀ ካህናት ግን በከብቶች ደም አይደለም ያዳነን። በምን ደም አይደለም? እየሰማችሁ ነው? የሰማችሁ ነው? በምን ደም አይደለም ያዳነን? በከብቶች ደም አይደለም ያዳነን። የከብቶችን ደም መስዋዕት አቅርቦ አይደለም። ራሱ ሊቀ ካህናት ሆኖ መስዋዕት አቅርቦ ራሱ መስዋዕት ሆኖ። ማን መስዋዕት ሆኖ? እርሱ ራሱ መስዋዕት ሆኖ ነው። እርሱ ራሱ መስዋዕት ሆኖ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት እርሱ የዓለምን ኃጢአት ማስወገድ የሚችል የሚምር የታመነው እውነተኛው ሊቀ ካህናት ተገልጦ ሊቀ ካህን ሆኖ መስዋዕት አቀረበ። መስዋዕት ሆኖ ደግሞ ቀረበ። ምን ሆኖ ቀረበ? ዓለም የዳነበት መስዋዕት ኢየሱስ ክርስቶስ ነው። ዓለም ከእግዚአብሔር የታረቀበት መስዋዕት ኢየሱስ ክርስቶስ ነው። ዓለም ከጨለማ የወጣበት መስዋዕት ራሱ ኢየሱስ ክርስቶስ ነው። ዓለም ከእግዚአብሔር ጋር እንዲታረቅ እግዚአብሔር ይቅር እንዲለን ራሱን ያቀረበውም ኢየሱስ ክርስቶስ ነው። የቀረበውም ራሱ ነው። ራሱ መስዋዕት ሆኖ ስለኛ ተሰቀለ። በኦሪቱ በጎች መስዋዕት ሲሆኑ በጉ ታርዶ ስጋው በየብልቱ ተቆርጦ እሳት ላይ ይቃጠላል። በበጉ ስጋ መቃጠል ነው የሰዎቹ ኃጢአት ይቅርታ የሚያገኘው ወይም ኃጢአታቸው ከነርሱ የሚለየው ይቅርታ ምሕረት የሚያገኙት። አሁን ግን እኛ ይቅር የተባልነው፣ አሁን ግን እኛ የተማርነው፣ አሁን ግን እኛ ይቅርታ ያገኘነው በጎች ታርደውልን ሳይሆን፣ ፍየሎች ታርደውልን ሳይሆን፣ ወይፈን ወይም ጊደር በደብተራ ኦሪት በቅድስተ ቅዱሳን መስዋዕት ቀርቦልን ሳይሆን ቀራንዮ ላይ በመስቀል ላይ የሰማይና የምድር ፈጣሪ ከሦስቱ አካል አንዱ አካል ስሙ መድኃኒት የሆነ ስሙ ሕይወት የሆነ ስሙ ለሰው ሁሉ የደስታ ምንጭ የሆነ ኢየሱስ ክርስቶስ መስቀል ላይ ተሰቅሎልን ነው። እርሱ ተገርፎልን፣ እርሱ ቆስሎልን፣ እርሱ ደሙን አፍሶልን፣ እርሱ መከራ ተቀብሎ፣ እርሱ ስለኛ ታሞ ነው የታረቅነው። ስለኛ ሞቶ ነው የታረቅነው። ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ታረቅን አለ። በማን ሞት? በማን ሞት? ክብር ምስጋና ለመድኃኔዓለም ይሁንልን።